አንድ ሰው በህይወት ዘመኑ በመብረቅ የመመታት እድሉ እጅግ በጣም ጠባብ ነው። ነገር ግን ለሮይ ሳልቪን ይሄ ትርጉም የለውም። ሳይንቲስቶች እንደሚሉት አንድ ሰው 7 ጊዜ በመብረቅ የመመታት እድሉ ዜሮ በሚባል ደረጃ ላይ ያለ ነው። ይሁንና ተፈጥሮ የራሷ ህግ አላት። ሮይ ሳልቪን 7 ጊዜ ከሰማይ የወረደ እሳት በላዩ ላይ አርፎ ተርፏል። እሱ የሰው መብረቅ መሳቢያ ነበር። ዛሬ በታሪክና እውነት የዩቲዩብ ቻናላችን 7 ጊዜ በመብረቅ ተመቶ ከሞት የተረፈውን የዚህን አስደናቂ ሰው እውነተኛ ታሪክ ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሮይ ሳልቪን ማን ነው? ተራ ሰው ወይስ የመብረቅ ማግኔት? ሮይ የተወለደው እንደ አውሮፓውያን አቆጣጠር በ1912 በቨርጂኒያ ግዛት ሲሆን አብዛኛው እድሜውን ያሳለፈው በዚሁ ግዛት በሚገኘው ፓርክ ውስጥ በደን ጠባቂነት ነበር። ሮይ ደግ፣ ታታሪና ተፈጥሮን የሚወድ ሰው ቢሆንም ሰማዩ ግን ለእሱ የተለየ እቅድ ነበረው። ባለሙያዎች እንደሚሉት በመላው የሰው ልጅ ታሪክ ውስጥ እንደ ሮይ ሳልቪን ያለ ሰው አጋጥሞን አያውቅም ይላሉ። አንድ ሰው በህይወት ዘመኑ በመብረቅ የመመታት እድሉ እጅግ በጣም አነስተኛ በሆነበት ዓለም ሮይ ግን መብረቅ ለ7 ጊዜያት ያህል አድኖ መጥቶታል። ዛሬም ድረስ በጊነስ ወርልድ ሪከርድ ላይ ስሙን በብቸኝነት ያሰፈረው ይህ አስገራሚ ሰው በሰዎች ዘንድ የሰው መብረቅ መሳቢያ የሚል ቅጽል ስም ተሰጥቶታል። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1942 ዓ.ም ነው። ሮይ በሚሰራበት ብሔራዊ ፓርክ ውስጥ የደን ጠባቂ ሆኖ እየሰራ ባለበት ወቅት ለመጀመሪያ ጊዜ በማማው ላይ ያለ መብረቅ መታው። ከማማው ዘሎ ወደ መሬት ሲወረወር የእግር ጣት ጥፍሩ ተነቀለ። ሮይ ይሄ ገና የመከራው መጀመሪያ እንደሆነ አላወቀም ነበር። ሁለተኛው ጥቃት ከ27 ዓመት በኋላ ሮይ በከባድ ተራራማ መንገድ ላይ መኪናውን እየነዳ ሳለ መብረቅ የክፍት መስኮቱን አልፎ መታው። ሮይ ራሱን ሳተ። መኪናው ገደል አፋፍ ላይ ቆመ። በዚህ አደጋ ሮይ ቅንድቡን በሙሉ አጣ። ሶስተኛው ጥቃት የደረሰበት ከ1 ዓመት በኋላ ማለትም በ1970 ነበር። ሮይ በቤቱ ግቢ ውስጥ ሳለ መብረቅ በትከሻው ላይ አረፈ። በዚህ ጊዜ ግራ ትከሻው ላይ ከፋ ቃጠሎ ደረሰበት። አራተኛው ጥቃት ደግሞ እጅግ አስፈሪ ነበር። በጫካው ጣቢያ ውስጥ እያለ መብረቅ ራሱን መታው። ፀጉሩ በእሳት ነደደ። ሮይ ራሱን ለማዳን ወደ መጸዳጃ ቤት በመሮጥ በእርጥብ ፎጣ እሳቱን ለማጥፋት ታገለ። ከዚህ በኋላ ነበር ሮይ አንዳች ነገር እያደነኝ ነው ብሎ ማመን የጀመረው። አምስተኛው መብረቅ የመታው እንደ አውሮፓውያን አቆጣጠር በ1973 ሲሆን ሮይ በመኪናው እየተጓዘ ሳለ ደመናው እየተከተለው እንደሆነ ተሰማው። ከመኪናው ወርዶ ለመሸሽ ቢሞክርም መብረቁ ፀጉሩን መጥቶ በድጋሚ አነደደው። በዚህ ሁኔታ ጫማውን ተቀዶ ተወረወረ። ለስድስተኛ ጊዜ መብረቁ ሲመታው ለአምስተኛ ጊዜ እንደመታው ተመሳሳይ ነበረ። ሮይ በዚህ ጊዜ መብረቅ ሊመታው እንደሆነ ሰማዩን አይቶ ተረዳ። ለመሸሽ ቢሞክርም መብረቁ ተከትሎት በመምጣት ቁርጭምጭሚቱን ክፉኛ ቆሰለው። የሰባተኛውና የመጨረሻው አደጋ ለአውሮፓውያን አቆጣጠር በ1977 ዓ.ም ደረሰ። ሮይ አሳ እያጠመደ እያለ መብረቅ መታው። ሆዱና ደረቱ ላይ የመቃጠል አደጋ ደረሰበት። ከሁሉ የሚገርመው ግን መብረቁ መቶት ገና ሳይረጋጋ አንድ ድብ መጥቶ ያጠመደውን አሳ ሊሰርቀው ሲሞክር ሮይ በዱላ መክቶ ድቡን ማባረር መቻሉ ነው። ሮይን መብረቅ እየተከታተለ ስለመታው ሰዎች እርጉም ነው ብለው ያስቡ ነበር። ሰዎች ከሱ ጋር አብሮ መሆን ይፈሩ ነበር። ምክንያቱም
ለእርሱ የመጣ መብረቅ እኛንም አብሮ ይመታናል ብለው ይሰጉ ነበር። ይህ ብቸኝነት በስነ ልቦናው ላይ ትልቅ ጉዳት አድርሶበታል። ሮይ ሳልቪን በመጨረሻም በ71 ዓመቱ እንደ አውሮፓውያን አቆጣጠር በ1983 ዓ.ም ራሱን በሽጉጥ ገሎ አጥፍቷል። የሚገርመው ግን 7 ጊዜ በኃይለኛ መብረቅ ተመቶ ያልሞተው ሰው መጨረሻው እንዲመሆኑ ለብዙዎች እንቆቅልሽ ሆኖባቸዋል። ሮይ ሳልቪን 7 ጊዜ መብረቅ እንድል ቢያደርግም በስተመጨረሻ ግን በብቸኝነትና በጭንቀት ተሸንፏል። ይህ ታሪክ የሚያስተምረን ከአካላዊ ጉዳት ይልቅ የስነ ልቦና ስብራት ምን ያህል ከባድ እንደሆነ ነው።